ሴቶቹ ቢሞሉ ቢሰበሰቡልኝ ማን እንደ ኢክራም ባይኔ ሊሞላልኝ ይለናል። እንግዲህ ኢሳም ማለት ነው። አህለን ወሳህለን ሀባይብ እንዴት ናችሁ? ዛሬ በአዲስ ነገር ተከስቼላችኋለሁኝ። እንግዲህ የኢክራምና የኢሳም ጉዳይ በአንድ አጋጣሚ ከገናኝተው እንግዲህ ኢክራም ደህና ናት እስከ ማለት ድረስ እንግዲህ ያ ቪዲዮ አይታችሁ ከሆነ ብዙ እይታ አግኝቷል ማለት ነው። ኢክራም እና ኢሳም በምን አጋጣሚ ተገናኙ? ኢሳም ስለ ኢክራም ምን አለ? እውነታም ሴቶች ተሰብስበው ኢክራምን እንዲረሳ አድርገውታል ወይንስ ወይ ኢክራም በምን ቀን ተለየሽኝ አስብሎታል የሚለውን አብረን እናያለን። ሀባይቦቼ ላይክ እያደረጋችሁ ጀምሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ ኮሜንቱን አሸብርቁት። የእናንተ ላይክ እንግዲህ ለኔ ጠቀሜታ አለው፣ እናንተን አይጎዳም። ላይክ አድርጉልኝ እላለሁኝ። ዛሬ እንግዲህ ከስንት ቀን መጥፋት በኋላ በአዲስ ነገር መጣሁላችሁ። እስኪ ለየት ያለ ነገር አይዲያ እየላችሁ ልንጣ ብዬ ስፈላልግ ኢክራምና ኢሳምና ላይ እየላችሁ አልመጣሁም። እንዴት የት አገኝሻቸው? ሙዬ በምን አጋጣሚ ዳግመኛ ይዘሻቸው ልትመጪ ቻልሽ ካላችሁኝ እንግዲህ ጎራ አብለዋል። በአንድ አጋጣሚ እንግዲህ ጁምአ ዕለት ማታ የሆነ ዝግጅት ላይ ኢሳምም አልጠበቀውም። እንዴት ትመጣለች ብሎም እንገናኛለንም ብሎ አላሰበውም። በጣም ነው የሚያምረው ግን ያ እንትን ማለት ነው የሆነ የጀምአ ፊጥራ ምናምን ነው የሚመስለው። ረመዳን ያው ስለደረሰ እሱን አዘከረኝ ማለት ነው። አንዳንዳች አጋጣሚዎች ከምትወዱት ሰው ጋር በቃ የኔ የምትሉት ሰው ጋር ያገጣጥማችኋል ባልታወቀ መልኩ ማለት ነው። አሁን ኢሳምና ኢክራም እንግዲህ ኢሳም እንዳለው እኔ አገኛታለሁ ብዬ ትመጣለች ብዬ በጭራሽ አላሰብኩትም ነበረ። ግን እንደ አጋጣሚ መጥታ አገኘኋትና ከጓደኞቿ ጋር እሷም ምግብ እየበሉ እኛም ከጓደኞቼ ጋር እየበላን ነበርና ጓደኛዬ ደግሞ ኢክራምን አየሃት ኢክራም እያለ ሲለኝ ኢክራም ደህና ናት። ያንን የደሴውን ልጅ ታስታውሱታላችሁ? ተማሪ ሆኖ አፍቅሯት አሁን ላይ ሌላ ህይወት ውስጥ ያለ በሽተኛ ሆኖ እሷ አግብታ ሌላ ትዳር የያዘችውን ልጆች ወለደች ምናምን እሱን ያስታወሰኝ። ኢክራም ደህና ናት እያለ የሆነ እንትን ውስጥ የገባ ስሜትና በጣም ነው ያ ፓርት ማለት ነው ያ ቪዲዮ ሐቂቃ ምን ያክል ኢሳምና ኢክራም ምን ያክል ተወዳጅነት እንዳላቸው አብረው ምን ያክል ህዝብ እንደሚወዳቸው በዛ ቪዲዮ ማየት ትችላላችሁ። በትንሽዬ ቪዲዮ ምን ያክል በ24 ሰዓት ውስጥ ምን ያክል እይታ እንዳለው እንግዲህ የህዝቡን ውዴታና የህዝቡን የነሱን አብረው መሆን ፍላጎት እንትን ትላላችሁ ማለት ነው፣ ታስባላችሁ። ሐቂቃ አሁን ስለተለያዩ ብቻ አይደለም ኢክራምና ኢሳም ማንም የሚያውቃቸው ተወዳጆች አብረው ሆነው ሲሰሩ የህዝብ ፍቅር ምን ያክል እንዳላቸው ግልጽ ነው ለሁላችንም ማለት ነው። ነገር ግን ያው አንዳንድ አጋጣሚዎች ተከስተው ተለያይተዋል። እሱም የሴቶች መዓት ይሰበስበው ያዘ ትላላችሁ እንግዲህ የሴት መዓት አጠራቅሞ እኔ አሁን ላይ ማለት ነው ወንዶችዬ ታንዷ ስትጣሉ ካንዷ ጋር እንትን ስትሉ የሆነ በቃ ያችን ሴት ያናደዱ ያቃጠልኩ እየመሰላችሁ አልሆነ ነገር ውስጥ የምትገቡት ነገር ራሳችሁት ነው የምትጎዱት ሀባይቦች ማለት ነው። ብዙ ልጆች እያየሁ ነው ለዛ አለህ እያላችሁ ማለት ነው። ሴቶቹ ደግሞ አሁን ላይ ማሻአላህ ልቦና ገዝተዋል። ኢክራምን አይታችኋታል? ከአንድ ወንድ ጋር ቪዲዮ አልሰራችም እስካሁን ድረስ ማለት ነው። በቃ እርግትግት ያለ የወሎ ቆንጆ ወሎዬ ሸበሊት ማለት ነው። እርግት ብላ እንግዲህ ማንንም ዞር ብላ አላየችም። እሱ ስንት ሴት አመጣ ልቁጠርላችሁ? አይታችኋል? ያውስ ምን ቆጠር አስፈለገ ማለት ነው። መስፈርት አዘጋጀ። ይሄን መስፈርት የምታሟል ሴት ያላቸው ጊዜ አረ እንደው ኢክራም እንደው እንኳን ለቀቅሽልን የሚያስብል አጋጣሚ ነበረ። ሴቱ እየተንጋጋ እኔ ሆናለሁ፣ እኔ ለካሜራ ዝግጁ ነኝ፣ እኔ መስፈርትህን አሟልሃለሁ እያሉ እንግዲህ አይታችኋል። ብዙም ወዲያ ወዲህ እያለ ነገር ግን ጠወል ያለ ቪዲዮ የሰራው ከወሎ ሸበላ ጋር ከናዲያ ጋር ነው። ካያችሁት እንግዲህ እሱ ከወሎ ልጅ ይዞታል ነገሩ አልለቀቀውም።
ቢለቅህ ነበር የሚገርመው ኢሳም ማለት ነው። ከወሎ ልጆች ከነኝ ሸበሎች ፍቅር ባይዝህ ባትወዳቸው ነበር የሚገርመው ማለት ነው። እንግዲህ ኢሳምም የነደመ ይመስለኛል። ያው እንዳያችሁት ቪዲዮ ላይ ኩንትራት ናት ብሏት ነበረ። ብዙ ነገር የተጣሉበትን አውጥቷል በየኢንተርቪው ማለት ነው። እንግዲህ ትልልቅ ቻናል ያላቸው ለራሳቸውን ቻናል ለማሳደግ የራሳቸውን ቪው ለመሰብሰብ እንግዲህ አንድ ሰው የሆነ ጋጨት ሲል ከዛ ቪው ለመሰብሰብ ያንን ወደ ሚዲያ ይጠራሉ ማለት ነው። ግን እናንተ ተጠርታችኋልና መሄድ አለባችሁ አልልም። ሄዳችሁ ደግሞ የሆነ ያልሆነው መዘርገፍ አለባችሁ አልልም። ምክንያቱም አሁን ኢሳም ኢክራምን በዛ መልኩ ተናግሮ ይቅርታ ጠይቋል። መጠየቅ ነገር ግን ካፋ ወጣህ ይቅርታ መጠየቁ ለሷ ብዙ ነገር አሳድሮባታል ሆዷ ላይ ማለት ነው። ያንን ማድረግ የለብህም ነበረ። ምክንያቱም ኢክራም ለረጅም ዓመታት ጓደኛ ነበረች፣ አብራህ የሰራች ነበር። ለዚህ ያደረሰችህ ናት፣ ለዚህ ያደረስካት አንተ ነህና ለብዙ ነገር የተደረሳችሁ ሰዎች ለነኛ ለሰዎች ሚዲያ ማድመቂያ ብላችሁ ክፉ ነገር መነጋገሩ ኃይል አልነበረም። ያው ተናግሬዋለሁ ባለፈውም መታረቅ አለና ክፉ ነገር አትነጋገሩ የሚባለው ነገር ይሄ ፓርት በጣም ከባድ ነው ማለት ነው። አሁን ትላንትና ቪዲዮ ላይ ምን አለ? ምንም አልሆነልኝም እኔ ወደ ኢክራም መመለስ አለብኝ ብሏል። ነገር ግን ያን ኩላ አውጥተህ ኢክራም ትቀበለህ አለች ወይ የሚለውን አብረን የምናይ ይሆናል። ዝም ብለህ እንደሷ ተቀምጠህ ቢሆን እንደሷ በየሚዲያው ላይ በየሾው ላይ ቀርበህ ስለሷ ብዙ ነገር ባታወራ የምትመለሱበት ቻንስ ቀላል ይሆናል ብዬ አስባለሁኝ። አሁንም አይታወቅም፣ ልትመለሱ ትችላላችሁ። ግን ለሌሎቻችሁም ትምህርት የሚሆናችሁ ከአንድ ሰው ጋር አብራችሁ ኖራችሁ አብራችሁ ቆይታችሁ የሆነ ነገር ሲገናኝ ያንን ሰው የሆነ ነገር ሲፈጠር ያንን ሰው አናደዳለሁ ብላችሁ የተለየ ነገር ባታደርጉ፣ ያንን ነገሩን የሚያከርባችሁ የሚያጠብቅባችሁ ነገር ባታደርጉ እላለሁ ለሁላችሁም ወንዶች ማለት ነው። ምክንያቱም አሁን ላይ በተለይ 2018 ላይ ወንዶች ሴቶችን ያናደድን እየመሰላችሁ ቀጣችሁን አጣችኋ ተንዘላዘላችሁ እንደ ጎመን ጉርሻ ማለት ነውና ባትንዘላዘሉ ያ ሰው ለእናንተ ሌላ ላላችሁና ሆዱ ወደ እናንተ ሊመለስ ይችላል ማለት ነው። እና አታድርጉ። ብዙ ሰዎች ስላየን ነው ማለት ነው። አይታችሁ ከሆነ አቶ አብርሽም እንግዲህ የልጁን እናት ብቻ ስለነሱ አላወራም። እነሱን ትቻቸዋለሁ፣ አልፈልጋቸውም። እኔ አሁን ላወራ የመጣሁ ስለ ኢሳምና ስለ ኢክራም ነው። በቃ እስኪ እንደው ይታረቁና አብራችሁ ህንጡ፣ ይስማሙ፣ እንቀበላችኋለን፣ ተስማሙ የምትሉ ወዳጆቻቸው ማለት ነው። እኔ ቤት እንግዲህ እነሱ ሸብረቅ እንደምታደርጉት የእነሱ ወዳጆች እንደምታሸበርቁ ታውቃችኋለሁ። መቼም ጠፍቼ እያቸው ስመጣ ላትመጡ ትችላላችሁ፣ ትመጣላችሁን ብዬ ተስፋ አደርጋለሁ። ነገር ግን እስኪ ይታረቁልን፣ ይስማሙ። ይህ አጋጣሚው ጥሩ ነው መገናኘታቸው። እሱም የነደመ ይመስላልና ቢታረቁ ምን ይመስላችኋል ሀባይቦች? ታርቀው አንድ ላይ ቢመጡ ዩቱባቸውን ቢቀጥሉ ቲክታካቸውን ቢሰሩ። አሁን ኢሳም ራሱ ከሷ የበለጠ እሰራለሁ አለ እንጂ እየሰራ አይደለም፣ አልሰራም። ከኢክራም ጋር ነው ብዙ ህይወትህ የሚያምረውና ይቅርታ ጠይቀሃት ላደረግከው ነገር ሚዲያ ላይ ወጥተህ ስለተናገርከው ማለት ነው። ሌላውን አናቅም፣ የውስጣችሁን አናቅም። ነገር ግን ሚዲያ ላይ ወጥተህ ስለተናገርከው ስለሷ ይቅርታ ጠይቀህ ብትስማሙና አብራችሁ ብትመጡ የነደመ ስለምትመስል አንተ ማለት ነው። በጣም 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 ነድመሃል፣ ያስታውቃል ቪዲዮ ላይ ማለት ነው። ኢክራም ደህና ናት። ያንን ልጅ ነው በቃ ያስታወሰኝና ያንን በሽተኛው ልጅ እና በጣም ደስ ይላል። እንኳን ተገናኛችሁ። አሁንም ገጥማችሁ አሁንም አንዳንድ አጋጣሚዎች ያገናኟችሁ ነው የምለው እኔ። ምክንያቱም የሰው ልጅ በሆነ ነገር ሲገናኝ ሲተያይ ይቅር ሊባባል ይችላልና ተገናኙ እላለሁኝ። እንደኔ የምትወዷቸው እንደኔ በመለያየታችሁ የከፋችሁ ማለት ነው። እኔ ግን በመለያየታችሁ ሰው ልጅ ሲለያይ የምደግፍ ሴት አይደለሁም። ምክንያቱም በተለይ ደግሞ ያንን ሰው አናደድን እያሉ የሚዝረከረኩ ሰዎች በጣም ነው የሚያናድዱኝ። ከዛ ሰውዬ ተሽላችሁ መገኘት ነው እንጂ ያለባችሁ ከዛ ሰውዬ ወርዳችሁ መገኘት የለባችሁም ነበረ ሀባይቦቼ።
ይህን ይመስላል እንግዲህ የዛሬው ቪዲዮአችን ኢክራምና ኢሳም ይመለሱ የሚል ነው። አዲሱ ሰበር ዜናችን ማለት ነው። የዛሬው ሰበር ዜናችን በደንብ እንደሚታይ በደንብ ላይክ እንደሚደረግ ባለሙሉ ተስፋ ነኝ። እባካችሁ ላይክ አድርጉልኝ፣ ሰብስክራይብ አድርጉ። ላይክ ስታረጋችሁት እኮ ይታይልኛል ሀባይቦች። ምክንያቱም ላይክ ለሰዎች ተደራሽነት ነው የሚያደርገው ሌላ አይደለም። በቃ እናንተ ላይ ከታደረጋችሁት ብዙ ሰው ጋር ስለሚደርስ ይታያል ማለት ነው፣ ባጭሩ ማለት ነው። እና ወዳችኋለሁ። የፈጣሪ ሀገራችንን ሰላም ያደርግልን። እስከዛው ድረስ በአዲስ ቪዲዮ እስከምንመጣ ባይ ባይ። በሰላም ጠብቁኝ፣ እመጣላችኋለሁ። ቻው ቻው።